ላይ ቢወደኝ ዘይኔን አስወደደኝ የጎደለኝ የለም ሰምሮልኝ አንቺ የምትፈልጉ ነገር አይደለም የሚፈልጉ ባየኔ ቆንጆ አሁን ለፖለቲካ ለጥቅም ነው የምፈልጉሽ ግን ነገ ማለት ነው ይሄንን ኢጃባ አድርገሽ ቁጭ የምትዩ ማለት ነው ታወልቂያለሽ በእነሱ ዘመን የለም ምስሊም የሚባል ነገር የሚያስፈልገኝ አሁን አላህ ያደርገውና ይሄ ባል ቡድን መንግስት ቢሆን ወረበል ካባ ከዛች ኢትዮጵያ ትጠፋለሽ በሙስሊምነትሽ በጴንጥነትሽ ሙምኪን ኦርቶዶክሳዊ ሊኖሩ ይችላል እነሱ ራሱ እግራቸው አስተሳሰባቸው ማለት ነው ዱሮ ይሄን ምልልክ እንደውም አይደለም ይሻላል የሚልክ አስተሳሰብ ይዞ ነው እንደውም እሱም ፕላን ይዞ ነው የሚሄዱ ግን አንድ ነገር ልንገርህ እዚህ ቲክታክ ላይ እኔ እንደነገርኩ የፖለቲካ ሰው አይደለሁም እና ዞር ብዬ ፖለቲካ የሚያወሩትን ሰዎች አያለው እና ብዙ ቤት እንዲየገባው ሳይ ምናምን ብዙ ጊዜ የሚወራው ወሬ የፖለቲካ ሰዎች ራሱ አጀንዳቸው ራሱ አማራ ፋኖ የሚለው ነው እና ሳስበው ምን ያህል በቃ ምን ያህል ተጽዕኖ ፈጣሪ ቢሆን ነው ምን ያህል ሰው ላይ ጭንቅላት ስር ቢገባ ነው እንደዚህ አይነት ነገር የሆነውና ብዬ ራሴን ታዘብኩትና ሰዎችንም ታዝቤ እየወጣው ነው ሰሞኑን እና አሁንም አንተን ሳይክ እያወራህ ያለው ፋኖ አማራ የሚለውን ነገር ነውና እንዴ አንተ ግን እኔ ምን ኢትዮጵያዊ ነህ ባይዘው ፋኖ አማራን አይወክልም ምን ዮኒ ማኛ አማራ እኮ ነው ለምንድን ነው የማይወዳቸው ውሸታሞች ስለሆኑ ነው ለጥቅም ስለሚሄዱ ነው ብዙ አማራዎች አሉ አሁን እንትን ነው አማራ እኔ ከአማራ ችግር የለብኝም እኔ የሚገርም ነገር ባል ቡድን አሸባሪ እንትን የምፈልግ በቃ አለ አይደል ጥቅም ብቻ የምፈልግ ምንም ያላነሰበት ጥጋብ እንደዚህ የሚያንተው ሰው እኮ ስለማንነት እነሱ አሁን መልእክት አለኝ እኔ ለሁላችሁ አሁን በኋላ ኦሮሚያ ማግባት የምትችሉ በፓስፖርት እንደ ሳዑዲ አረቢያ ከአሁን በኋላ ኦሮሚያ ለማግባት ፓስፖርት ያስፈልጉ ቆይ እናውራ እኔ ልክ አሁን ቀጥታ ገብታችሁ እንደዚህ የምታስቸግሩን ከሆነ ላዚም ቪዛ ያስፈልጓቸዋል ፓስፖርት የምንገባው ቆይ የት ሀገር ነው በፓስፖርት የምንገባው አዲስ አበባ ለማግባት ፊንፊኔ ኦሮሚያ ለምሳሌ መች ነው የሚጀምረው እሱ ህግ አሁን ጀምረናል ደውይና ጠይቂው አንድ ፋኖ ወይ አንድ የአማራ ልጅ ከአማራ ክልል ወደ ኦሮሚያ ለማምጣት ፓስፖርት ካለው አያልፍም ጠይቂው ደውለሽ ጠይቂው የምን ፓስፖርት የኢትዮጵያ ፓስፖርት እና ኢትዮጵያዊ ሆኖ ኢትዮጵያ ፓስፖርት የሌለው አለ እንዴ አለው ሞልቷል በመታወቂያ ምናምን እዛ ኦሮሚያ መግባት ተበልቷል እሱ ለምን ይገባል ባልገባስ እኔ ምን እሰራለሁ ኦሮሚያ ክልል ረበናሽ ምን እሰራለሁ አዲስ አበባ ምናምን ብለሽ የምታሽቃብጪው በመንፈስ ነው እዛ የወረድሽ እኔ ልንገርህ እኔ አዲስ አበባ ነኝ አዲስ አበባ ለመግባት ማንም አያግደኝም ልንገርህ ፈታ ብዬ ነው የምገባው ፈታ ብዬ አሁን ይታገዳል እንደ ድሮ አይደለም እሱን እየኖርን እያየነው ለምን አሁን እንዳትጀምሩም ይኸው እንግዲህ ዛሬ አሁን ወንድሞቼ አልሰማሽም እንደ ትላንትና ቱሪናፋ ይሄ አንተ ቱሪናፋ ነው እንደዚህ የሚባል ታሪክ የለም ሲሪየስ የለም ያለ ፓስፖርት አዲስ አበባ የሁሉም ሀገር መሆኗን ጋይስ ሁለት አበባ የሁሉም ሀገር መሆኗን አታውቅም ማን ያለሽ እንደዛ እኛ እንግዲህ ኖረን እኮ እስካሁን አሁን እኮ ነው አብይ ሲመጣ ነው ይሄ ወሬ የመጣው አዲስ አበባ እንደውም ልንገርህ አብይ እንደሆነ ልንገርህ አይ ነው ኦሮሞዎች አንድ ናችሁ
ግን ማለት ነው አብይን የምትጠሉት ደግሞ እናንተ እንደ ያኒ አብይ ሲመጣ ያሰባችሁት ነገር በጠቅላላ እሱ እናንተ እንዳሰባችሁት አልሆነም። ስለዚህ ሆኖልናል የእኛ ጀግና ያው ሹፍ ብናትሽ ወይኔ ሴት ሆኜ ቢያገባ ሹፍ አረደዘልኝ ጀግና አላየህም አንተ። ይሄ ቁመናው ራሱ ይበቃል። ሌላ አስተዳደር ምናምን አያስፈልገውም። በቃ በቁመና ራሱ አለ አይደለም። የመጀመሪያው ውብ የሆነ መንግስት ለኢትዮጵያ ተፈጥሮ ይሄ ሰውዬው ነው። ምን ያደርግልኛል ውበቱ? ምን ያደርግልኛል ውበቱ? አገሩን ውብ አደረገው እኮ መዲናችን አዲስ አበባ፣ መዲናችን አዳማ፣ ሌላ ነገር። ከዚህ በፊት እኮ ኢትዮጵያ ዝባና አዲስ አበባ ውስጥ ለመሄድ ማለት ነው ማክስ ካለለሽ ጉንፋይዝሽ ነበር ድሮ። አሁን በሱ ዘመን ዱባይ ሰከንድ ዱባይ ተብላ እየተጠራች ነው። አሁን ያው 2024 ማለት ነው ኢትዮጵያ በውበት ሌቭል ውስጥ ትገባለች፣ ቶፕ 10 ውስጥ። ይሄ በሱ ዘመን የሆነ ነው። ዝም ብለህ በህልማችሁ እንደ የምታወሩት ኢትዮጵያ ምን ሆነች? ምንም እኮ አልሆነችም። ምንም ለውጥ አላገኘችም። ህዝብ ሞተባት። በቃ ኢትዮጵያ አንቺ ነው ያሳዘንሽ። አንቺ ቆይ አሁን ለምሳሌ የት ሀገር ተወላጅ ነሽ አንቺ? ያኒ እኔ የት ሀገር ተወላጅ ነሽ? እኔ አዲስ አበባ ተወላጅ ነኝ። አዲስ አበባማ ተወለድሽ አውቃለሁ ማለት ብሄርሽ ብሄሬ አያም ስልጤ። ጉድ የምፈለገው ይሄ ነው። አሁን ለምሳሌ ስልጤን ቪዛን ጠይቅመኛ በነፃ ነው የምናስገባው ኦሮሚያ። ለምን የተከበረ ህዝብ ነው። ግን አንቺ ከስልጤ አይደለሽም። እንደዚህ አይነት ከአዲ ስልጤ አይቻላግም። ስልጤ አይደለሽም። ስልጤና አማራ በምንም አይገናኝም። ያ ሀቢብቲ በምንም አንቺ ለሆነ ጥቅም ከሆነ ኢትዮጵያዊነት ያገናኘናል። ኢትዮጵያዊነት ያስተሳስረናል። የለም እንደዛ አይነት አማርኛ። ስልጤ ነው፣ አማራ ነው። ስልጤ የተከበረ ሃይማኖቱን ማንነቱን አክብሮ የሚል ህዝብ እንደሆነ ያውቃለሁ። ግን አንቺ አሁን በአንዳ ነገር ሆንሽብኝ እኮ። የስልጤ ስም አታጥፊ አንቺ። መብቴ እኮ ነው። እኔ መብቴ ነው። ኢትዮጵያ የሚወድ ሰው እወዳለሁ። ስልት አይደለሽም በሆነ አለ አይደለም። ሙምኪን ለስራ ምናምን ቤተሰቦች እዛ ሄደው ከወለዱሽ አይደው ነው። እኔ ሲጀመር የደብረ ብርሃን ልጅ ነኝ። ደብረ ብርሃን እንደዚህ በያ እንደዛ ነው። ስልቴ ምናምን ትላለሽ እንዴ? ምን ነው አንተ ምንድን ነው? ኢትዮጵያዊነት ማለት ምን ማለት ነው? እኔ ኢትዮጵያዊ ነኝ። የሁሉም ብሔረ ብሔረሰብ ደጋፊ ነኝ። አንድ ነው። ሁሌም በምንም አንድ ነው። ምኑ ታሪክ ውስጥም ሆነ አሁን እያየ ነው ያለ ነው። ስልጤና ኦሮሞ በምንም ተለያይቶ አያውቅም። ወላ በሃይማኖቱ ወላ ሀታ ማለት ነው በእንትን በካልቸሪ ማለት ነው። ምንም ብዙ ልዩነት የላቸው። አለባበሳቸው፣ ምናቸው፣ ሙዳቸው ምናምን ምንና ምንድን ነው አለባበሳቸው አንድ። አሁን እንትን አድርጊው። እኔ አንድ አንበሳ ሰጥሻለሁ በየቀኑ ከእናተ እንትን አድርጊው። አብቹን ደገፍ አድርጊው። በቃ አይነፋም። እነዚህ ያልተረዳሽው ነገር አለ አውቃለሁ። እኔ እነሱን ባኖ የምትይው አውቃለሁ። የድሮ የምታውቀው ነገር የለም። ወላሂ ምንም የምታውቀው ነገር የለም። እስቲ አሁን አንድ ጥያቄ ልጠይቅሽ። ፋኖ ድል አማራ አልሽው መቼም አይደለም? እሺ ምን ሆኑ እነሱ? ምን ሆኑ? እየሞቱ አይደል እንዴ? ለምንድን ነው የሞቱት? መጀመሪያ ከመሞታቸው በፊት ለሀገራቸው ለኢትዮጵያ ምን ኤርትራና ኢትዮጵያ የተጣላሉ እንዴ? አሁንም ኤርትራና ኢትዮጵያ አይደለም እየተጣላ ያለው፣ ግን ይሄ እኮ ነው ያው
ለሀገራቸው ምናምን ትያለሽ። አማራ የኤርትራ ነው፣ አማራ የሱዳን ነው ተብሎ ጋይስ ታታወርጎ አንዴ እንኳን አታውቅም ብላ በቃ አለ አይደለ ብለሽ ቀላል ነገር ያለው ፖለቲካ ምናምን አላውቅም፣ ግን እኔ በቃ አራት አበባ እኔ ይኸውልህ ፖለቲካ ሰው አይደለሁም፣ የፖለቲካ ሰው አይደለሁም ብያለሁ። ፖለቲካ ውስጥ አትክ ፖለቲካ አይደለሽ አይደለም ተይው። እነዚህ ፖለቲከኞች ናቸው እንትን ፍለጋ ወንበር ፍለጋ ነው እንደዚህ የሚሆኑ እንጂ ህዝባቸውም ሲጀመር ህዝባቸው ራሱ እየተቃወመ ነው። ላስረዳክ፣ እኔ ማንንም አልጠላም፣ ገባህ? ማንንም አልጠላም፣ ግን እኔ የፈለኩትን መውደድ የፈለኩትን መደገፍ ባክግራውንድ ነው የረበሻክ፣ ባክግራውንድ ነው እኔን ሌላ እየመከርኩሽ ነው። የኔ ቆንጆ ሰሙዬ የት ነው ያለሽው? ሱዲ አይደለም እና መቅበጥ አፈልግን ተይው፣ በእናትሽ ተይው። ነገሩ የሚገርም ነገር 15 ቀን ሆነኝ ኢትዮጵያ ከገባሁ፣ ግን በሰላም ነው የገባሁት ምንም ሳይፈጠር። ይኸው በቃ ይኸው ሰላም መንግስት አለ አይደለ? ታዲያ ምንድን ነው የምትቃወሚው? በሰላም አይደለ ገብተሽ የተመለስሽው? ሞች ተደባደብሽ፣ ታሰርሽ አይደለም? ለምን ፖለቲካ ሰው አይደለሁም። አንድ ነገር ፖለቲካ ሳወራ ብታይ፣ እኔ ፖለቲካ ሳወራ ብታይ ኖሮ ይሄኔ ሀገር ላይ አኪድ የሆነ ችግር ይፈጠር ነበር። ግን የፖለቲካ ሰው አይደለሁም። ሲጀመረው ፖለቲካ ጊዜ አለው። አሁን ምርጫ የለም በዚህ ሰዓት። በምርጫ ሰዓት ተሸንፏል፣ በቃ አልቋል። ምርጫ እስከሚመጣ መጠበቅ አለባቸው። የምን ፉን ማለት ነው? የማይመስል ነገር አታውራ። ወይኔ ወላሂ ታሳዝናለች። አሞራ ምናምን ምንም ማለት እኔ አሁን ትግሬ ወይ ደቡብ ወይ ሌላ ቦታ ብትደግፊ በጣም ደስ ይለኛል። ግን የርደወላ ፊልም ችግሬ እነዚህ ሰዎች ሙሉም አይገባቸው። ለምሳሌ ቆያ ተይ ወይኔ ሬድ ስማኝ፣ አንድ የገጠይቀ ራስ እያወራክ ነው እስካሁን ጀምረክ። አሁን እኔ ይሄንን ፋኖ እንደዚህ አድርጌ ስለመጣው ወይ ፋኖን ስደግ፣ እኔ ፋኖዎች ጓደኞቼ ናቸው፣ በጣም ቤተሰቦቼ ናቸው እና ቤተሰቦቼ ናቸው። ልጨርስ። ሌሎችም አሁን ከእናንተ ምን ጓደኞቼ አሉ ምናምን ያለብኝ ብሄር ነገር አሁን ስሚኝ፣ በቃ እየተደወሉ ፋኖዎች እየደወሉ ቄሮ ነው ፋኖ ነው እየደወለ ያለው እያስፈራሮች ነው። አብይ አለልሽ ምንም እኔ ማንም አልፈራም። አትፍሪ። ይኸው አሁን ማወቅ ያለብሽ ነገር አለ። ፋኖ የማይነፋ ሙድ ነው። ተይው አስቀምጪው። ለጓደኛ ከሆነ ወይ ለቺክ ምናምን ከሆነ እኔ አንድ ቄሮ አጣብስሻለሁ። ለጊፍት ምናምን ከሆነ በለው ነፍ ነው። እዚህ ኦሮ ነፍ ነው። በአንበሳ በምኑ እኔም አለሁልሽ። በቃ ላሽ በይው። አይነፋም። እነዚህ አያራምዱሽም። ይወረን ባክሽ። አሁን ትግራዊ ምናምን ቢሆን ያስበላል። ራሳቸው የሚበሉ ራሱ የላቸው። ምንድን ነው ቡሽ ማረጉሽ? ዮኒ ማኛ እኮ ቀን ብሏል። እነዚህ ሰዎች ተሳስታል። ጓደኝነት ማለት ዝም በይና አዳምጪ። እነዚህ ፋኖ የሚባል ቡድን ማን ተማምኖ እንደታጠቀ አቦ አዳምጪኛ። ማንን ተማምኖ እንደታጠቀ ታውቃለሽ? እነዚህ የሱዲ ፍየል ጠባቂዎች የሆነ ልጆች አሉ፣ አንድ አራት ሰዎች። እነሱን ተማምኖ አራት ሰው ተደራጅተው ጫካ ገባሉ። ከዛ አሁን ልጆቹ እየተጨናነቁ ነው። እንትን ሾርጣን በዚህ ያጨናንቋቸው ፋኖ በዛ ጥይት ጨርሰናል ምናምን